አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የአብዱላ አዚዝ ዩቱብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልኝ። እንዲሁም የዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ተከታታዮች ቤተሰቦች በሙሉ እንዴት አላችሁልኝ? ሰላማችሁ ብዝት ትረፍረፍ ይበልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ደግሞ ያው ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ የአብዱላ አዚዝ እናት የተለያዩ የትራስ ልብሶች ውብ የሆኑ አረቢያ መጅልስ ጨርቆች ወይም ትራስ ልብሶች፣ የፍራሽ ልብሶች፣ መጋረጆች ያው እንደምሰራ ሁላችሁም ታውቃላችሁ። ዛሬ ደግሞ ይዤላችሁ የመጣሁት ወደ ውቢቱ ኮምቦልቻ የሚሄድ 11 ሺህ ብር የፈጀ የትራስ ልብስ የፍራሽ ልብስ ቤቢ ትራስ ነው። እንደምታዩት በጣም የሚያምር ነው። ይሄ ስር ሰያፍ ስር አበባ ጣል ጣል ተደርጎበት ሰያፍ ስር ነው የሚባለው። ይሄ ነጭ በብሉ ከለር ካሜራው ትንሽ ያው ቤት ውስጥ ስለሆነ እኔ ካሜራ የምቀርጽላችሁ የተለያዩ ነገሮች እኔ አልጠቀም። ኖርማል ፊልተር ምን አልጠቀም። ኖርማል ካሜራ ነው የምቀርጽላችሁ። ምክንያቱም በፊልተር አይታችሁ በኋላ ሌላ ጨርቅ ቢሆንባችሁ ኖርማል ካሜራ በቃ ማብራት ምንም የምጠቀመው ነገር የለኝም። እንዳለ ወጡን በቃ ሬዲ ሆኖ በቃ ነው እንትን የምላችሁ። ግን በጣም ያምራል ጨርቁ። ጠቆር ያለው ቤት ውስጥ ስለሆነ ነው የቀረጽኩት። ያው ዝም ብዬ እንድታዩት ያክል ነው እንጂ እዚህ ካሜራ ላይ ጭንቀጥበት ምናምን ማበጃጀት፣ ፊልተር መስራት፣ ኤዲት ማድረግ ብዙም ምን እንትን አይለኝም። ምክንያቱም ኦሪጂናሉን ጨርቅ ማየት አለባችሁ። በፊልተር አብሮ ቤት ሲሄድ ሌላ መሆን የለበትም። በጣም ያምራል ግን ጨርቁ እንደ ከፋይ አይነት ነው። ችግሩ እኔ ጋ ጨርቅ መጥቶ አይቆይም። ጨርቆች ቶሎ ያልቃሉ። ግፋ ቢል አሁን ይሄ ጨርቅ 2 ሳምንት ነው የቆየው። ከዛ ሌላ መጣ። ከዛ አሁን 3ኛ መጣ ማለት ነው። ቆይቷል ከተሰራ 11 ሺህ ብር ነው የፈጀው። አንድ ትራስ ልብስ በ500 ብር፣ የፍራሽ ልብስ በ1500 ብር፣ ቤቢ ትራስ 400 ብር እስከ ልብሳቸው ሂሳብ ነው የተሰራው። ኮምቦልቻ ነው የሚሄደው። ይቺ እንግዲህ 3 የፍራሽ ልብስና 10 የትራስ ልብስ 4 ቤቢ ትራስ ነው። ጠቅላላ 11 ሺህ ብር ነው። እኔ ጋር መጀመሪያ ቀብድ አይከፈልም። በተደጋጋሚ እናገራለሁ። ቀብድ ብር የምከፍሉ መጨረሻ ላይ ተሰርቶ ሲያልቅላችሁ እቃችሁ ቤት ከተረከበ በኋላ ነው የምትከፍሉት ማለት ነው። ትራንስፖርትም ቅርብ ከሆነ አላስከፍላችሁም። ራሴው በራሴ ትራንስፖርት አድርስላችኋለሁ። ያው ራቅ ካለ ግን በጣም የጉዳይ ከሆነ ለሁለት እናረጋለን። ብዙ እቃ ከሆነ ለሁለት እናረጋለን። አልበለዛ ከጨርቁ የማገኘው እንጂ የተጋነነ የማገኘው ትርፍ ወይም እንትን የለኝም ማለት ነው እላችኋለሁ። ይህን ይመስላል። እዘዙ። ዜድ ዘመናዊ ትራስ ልብስና አረቢያ መጅልስን ምርጫዋ ያድርጉ። ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ በቲክቶክ አካውንቴ ታገኙኛላችሁ። እንደውም በቴሌግራም ቻናሌ ታገኙኛላችሁ። ማዘዝ ለምትፈልጉ ሰዎች ሁሉም ቦታ እናደርስላችኋለን። በየፈለጋችሁበት ቦታ ይሄድላችኋል። እዘዙ። ምርጫውን ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ያድርጉ። ይህን ይመስላል። እንደምታው በጣም ነው የሚያምረው። ያምራል ማለት ነው። ኤዲት ተደርጎ የሆነ በቃ ፊልተር ምናምን ቢደረግበት በጣም ያምራል። ካሜራው ራሱ እኔ በኖርማል ስልክ ነው የምቀርጸው ዝም ብዬ እንጂ እንደዚህ የተጋነነ ካሜራ አይደለም። በዛም ላይ ተጠቃሚዎቹ ያመሰገናችሁት እናንተ ራሱ ምስክር ናችሁ እላችኋለሁ። በጣም ነው የሚያምረው። ይሄንን ነው የሚመስለው። በጨለማ ነው የተቀረጸው። ያው ደብዘዝም ቢል ጠቆርም ቢል በጣም አሪፍ ነው። ቆሻሻ ይችላል። ነጩ ያደምቀዋል ቤቱን ማለት ነው። ወዳችሁ ፈቅዳችሁ ስለምትከታተሉ ላይክ ሼር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። እንዲሁም መጪው ሮመዳን ስለሆነ ለሮመዳን ማዘዝ ለምትፈልጉ ሰዎች መስሪያችን ይቺ 15 ቀን ናት። እዘዙ፣ ፍጠኑ። ከቆየ በጣም እንትር ስለሚበዛብን ይህ ወር ነው። ሮመዳን ከገባ ትእዛዝ የምናወጣበት እንጂ የምንሰራበት አይደለም። እዘዙ፣ ፈለጋችሁበት ቦታ እናደርሳለን። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ላይክ ሼር ስለምታደርጉኝም እንዲሁም ብርታት የሆናችሁ ብዙት ያገኘሁት በዚህ በገበያም ወይም በዚህ በየሚዲያው ከልብ አመሰግናችኋለሁኝ። በያላችሁበት እንደየ አካባቢው ሰዓት አቆጣጠር ሰላማችሁ ብዝት ትርፍርፍ ይበል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።